ሰላም ውድ የደቤ ቲዩብ ተከታታዮች በድጋሜ እንኳን ደህና መጣችሁ። ዛሬ ደግሞ ይዤላችሁ የመጣሁት በዚህ አመት አስቱ ወይም አስቱ መወዳደር ለምትፈልጉ ተማሪዎች ነው ማለት ነው። ያው እንደምታውቁት አስቱ አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ በአዳማ ከተማ የሚገኝ ነው። አስቱ ደግሞ አዲስ አበባ ሳይንስ እንደ ቴክኖሎጂ ዩኒቨርሲቲ በአዲስ አበባ ቃሊቲ ክፍለ ከተማ የሚገኝ ነው ማለት ነው። ስለዚህ እነዚህ ሁለት ዩኒቨርሲቲዎች በየአመቱ የውድድር ፈተና ያወጣሉ ማለት ነው። ማለትም ተማሪ አወዳድረው ወደ ግቢያቸው መውሰድ ይፈልጋሉ ማለት ነው። ይሄም ደግሞ ለናቹራል ተማሪዎች ብቻ ነው እድሉ፣ ሶሻል ተማሪዎችን አይመለከትም ማለት ነው። ስለዚህ ዛሬ እኔ በዚህ ቪዲዮ ልነግራችሁ የምፈልገው ነገር ለምን እንደምትወዳደሩ፣ እንዴት እንደምትወዳደሩና መቼ እንደምትወዳደሩ ነው ማለት ነው። ስለዚህ እስከዚህ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንዲሁም ይህን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በአክብሮት እጋብዛችኋለሁ። ስለዚህ አንደኛ ላይ በዚህ ቪዲዮ ልነግራችሁ የምፈልገው ነገር ምንድነው፣ አስቱ ስትወዳደሩ ወይንም ደግሞ አስቱ ስትወዳደሩ ማወቅ ያለባችሁ ነገር ምንድነው፣ እዛ ከገባችሁ በኋላ ያው የሚሰጠው ዲፓርትመንቶች ኢንጂነሪንግ ብቻ እንደሆኑ ማወቅ አለባችሁ። ኢንጂነሪንግ እና ኮምፒውቲንግ ማለትም ኮምፒውተር ሳይንስ፣ ሶፍትዌር ኢንጂነሪንግ፣ አይቲ አይስ አሉ። እንዲሁም በኢንጂነሪንጉ ደግሞ ሲቪል ኢንጂነር፣ ኬሚካል ሁሉም በሚባል ደረጃ አሉ ማለት ነው። ስለዚህ አንዳንድ ተማሪዎች እኔም ከራሴ ገጠምሽ ተነስቼ ስነግራችሁ ማለት ነው ያኔ ውድድር ብለው ሲያወጣ ዝም ብለን በኦንላይን ስለነበረ በኦንላይን ተመዘገብኩ። ለምን እንደምወዳደር አላቅም። ያው ውድድር ስለሆነ ብቻ የሆነ አድቫንቴጅ ብቻ መስሎኝ ነበር እኔ እንደዛ ተወዳደርኩ። ነገር ግን እኔ በፈለገው በዛ ሰዓት ጤና ነበረ፣ ጤና መማር ስለነበረ እዛ ደግሞ እንደሌላ አውቃለሁ። ግን ዝም ብዬ ሁለት እንዳማራጭ በሚለው እንደዛ ተፈተንኩ ማለት ነው። ከዛ በሚገርም ሁኔታ ያን ውድድር አለፍኩ። ማለትም አስቱ የአዲስ አበባ አስቱ ወሰደኝና አለፍኩ ማለት ነው። ነገር ግን ከገባው በኋላ ምንድነው የሆነው ነገር፣ እኔ የፈለኩት ጤና ስለነበረ ከገባው በኋላ ግን ጤና ያው የለም ስለሆነ ለሱ ችግር ሆነ ማለት ነው። ወደ ዩኒቨርሲቲ ወደ መንግስት መደባ መመለሱ ችግር ሆነ። አይ ቲንክ አንድ ሳምንት አካባቢ ወስዶብኛል እሱን ለማስተካከል። አራት ኪሎ ትምህርት ሚኒስቴር ዋናው ትምህርት ሚኒስቴር ሄጄ እሱን ለማስተካከል አንድ ሳምንት አካባቢ ወስዶብኛል። ስለዚህ ይህንን ለእናንተ የምነግርበት ምክንያት እንደዚህ ያለ ነገር እንዳይገጥማችሁ፣ ውድድር ስለሆነ ብቻ አድቫንቴጅ ነገር አስባችሁ መወዳደር እንደሌለባችሁና ማጣራት እንዳለባችሁ፣ እዛ ጤና የምፈልጉ ተማሪዎች ጤና እዛ እንዳሌለ እና ኢንጂነሪንግ የምፈልጉ ተማሪዎች ብትወዳደሩ እንኳን እዛ ያለው ነገር ከሌሎቹ ዩኒቨርሲቲዎች እነዚህ ሁለት ዩኒቨርሲቲዎች ቻሌንጅ እንደሚያደርጉ እውነታውን አውቃችሁ መግባት አለባችሁ። ምክንያቱም እዛ ከገቡ በኋላ ብዙ ተማሪዎች ወደ መንግስት ምደባ ወደ ሌሎች ዩኒቨርሲቲዎች ወደ ቀሩት ዩኒቨርሲቲዎች ተመልሰዋል ማለት ነው። ምክንያቱም እዛ ያለው ትምህርት እንደሌላው አይደለም፣ ኢንተርናሽናሊ ስለሆነ እዛ ተማሪ መወዳደር የሚፈልጉት እንዲሁ ከውጪ ከኮሪያ፣ ከቻይና፣ ከብዙ ዩኒቨርሲቲዎች ጋር አንድ ላይ ጥምረት ስላላቸው እንደዛ በዛ ሌቭል ነው መግባት ያለባችሁ። እንዲሁም ነጥባችሁ ከ400 በላይ መሆን አለበት። ማለትም ኢንትራንስ ኤግዛም ማለት ነው። ከ400 በላይ ማምጣት አለባችሁ። ስለዚህ ይሄ ለመወዳደር ይሄንን ማወቅ አለባችሁ ማለት ነው። ሪዛልታችሁም አሁን ስለወጣ ስለዚህ በቅርቡ እነሱ ፈተና ኦንላይን በአቅራቢያችሁ ባላችሁበት ኦንላይን ነው የሚሆነው። ስለዚህ እንድትዘጋጁ በዚሁ ልነግራችሁ ፈልጋለሁ ማለት ነው። መወዳደር የምትፈልጉ ልጆች በትንሹ በዚች ቪዲዮ እንዴት መወዳደር እንዳለባችሁ ለመግለጽ ሞክሬያለሁ ማለት ነው። በዚህ ዙሪያ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ የምመልስላችሁ ይሆናል ማለት ነው። የሁላችሁንም ኮሜንት አየዋለሁ። ኮሜንት አድርጉልኝ ያልገባችሁን ነገር። በቀጣይ በሌላ ቪዲዮ ተመልሰን እንገናኛለን። ይሄን ቤት ሰብስክራይብ እያደረጋችሁ ላይክ እንዲሁም ቪዲዮ ሼር እያደረጋችሁ ትብብራችሁን አሳዩ። ተመልሰን በሌላ ቪዲዮ እስከምንገናኝ መልካም ቆይታ